ሰላም በዛሬው ቪዲዮ እንዴት የ2026 የአዶቤ አፖችን በነፃ እንደምታወርዱ ማሳያችሁ ይሆናል። ከዚህ ቀደም ከፋይል ሲአር ኦር ደግሞ ጌቲንግ ፒሲ ላይ ነበር ስታወርዱ የነበረው። እነዚህ ዌብሳይቶች ብዙ ዩዘሮች ቫይረስ እንዳላቸው ሪፖርት እያደረጉ በመሆኑ እነዚህን ዌብሳይቶች አትጠቀሙ ለማለት ነው። እኛ የምንጠቀመው ሜተድ ሞንክሩስ ሲባል የራሽያን ዌብሳይት ሲሆን በብዙ አይቲ ኮሚኒቲዎች ቴስት ተደርጎ ምንም አይነት ፖቴንሻል ቫይረስ በውስጡ እንደሌለ ሪፖርት የተደረገ ነው። እኔም በግሌ አውርጄው ኦልሞስት 6 ወር ሆኖኛል ካወረድኩት። ስጠቀም ምንም አይነት ክራሽም የለውም እና ደግሞ ስሙዝሊ ይሰራል ማለት ነው። የመጀመሪያ የሚያስፈልጋችሁ ነገር ወደ ብራውዘራችሁ ትሄዱና ፍሪ ዳውንሎድ ማናጀር ብላችሁ ሰርች ስታደርጉ ፍሪ ዳውንሎድ ማናጀር ዳት ኦርግ ላይ የመጀመሪያው ሊንክ ክሊክ ታደርጉታላችሁ ማለት ነው። ከዛ ወደዚህ ዳውንሎድ በተን ይወስዳችኋል። ዳውንሎድ የሚለውን በተን ክሊክ ታደርጉታላችሁ። ዳውንሎድ ማድረግ ይጀምራል ማለት ነው። እኔ ኦልሬዲ ዳውንሎድ ስላደረግኩት አልፈልገውም ማለት ነው። በመቀጠል ቴሌግራም ላይ ትሄዱና ሪል ሞንክሩስ ብላችሁ ሰርች ታደርጋላችሁ። የሚመጣላችሁን 12000 ሰብስክራይበር ያለው ቻናል ነው ክሊክ የምታደርጉት ማለት ነው። 60 ምናምን ሺህ ሰብስክራይበር ያለው አለ። እሱኛው ትክክለኛው የሞንክሩስ ቻናል አይደለም። ይሄኛውን ኦፊሻል ቻናሉን 12000 ሰብስክራይበር ያለውን ክሊክ አድርጋችሁ ልክ ወደዚህ ይወስዳችኋል ማለት ነው። የምትፈልጉትን የ2026 የሚለውን ቼክ አድርጋችሁ ለምሳሌ አሁን እኔ ፕሪሚየም ፕሮን ምፈልግ ከሆነ እዚህ ጋር እመጣና ዩዘር ትራከር የሚለውን ሊንክ ክሊክ አደርጋለሁ ማለት ነው። ሌሎቹ እዚህ ጋር ያሉት ሊንኮች ሳይን አፕ ለማድረግ በጣም ያስቸግራሉ። ሶስተኛ ላይ ያለውን ዩዘር ትራከር ዳትኔት የሚለውን ክሊክ ታደርጉና ልክ ወደዚህ የራሽያን ዌብሳይት ይወስዳችኋል ማለት ነው። እንደምትጠቀሙት ብራውዘር ከላይ ትራንስሌት የሚል በተን ይመጣላችኋል። ትራንስሌት አድርጉት። ልክ ትራንስሌት ካደረጋችሁ በኋላ ወደ ታች ትንሽ ስክሮል አድርጋችሁ እዚህ ጋር ዳውንሎድ የሚል በተን አለ። እሱን ክሊክ አድርጋችሁ ዳውንሎድ ታደርጉታላችሁ ማለት ነው። ቶረንት ፋይሉ ላይክ 5 ሜጋባይት ወር ደግሞ ከዛ በታች ነው። ልክ ዳውንሎድ አድርጎ ሲጨርስላችሁ ራይት ክሊክ አድርጋችሁ ኮፒ ዳውንሎድ ሊንክ የሚለውን ክሊክ ታደርጉታላችሁ ማለት ነው። ከዛ በመቀጠል ያወረዳችሁት ፍሪ ዳውንሎድ ማናጀር ላይ ሄዳችሁ እናንተ ጋር እኔ ከዚህ ቀደም ስላወረድኩ ነው እነዚህ ፋይሎች ላይኖሩ ይችላሉ። አድ ዳውንሎድ የሚለውን ክሊክ አድርጋችሁ ራሱ ፔስት ያደርግላችኋል። ካላደረገም ራይት ክሊክ አድርጋችሁ ፔስት ትሉትና ኦኬ ትላላችሁ ማለት ነው። ከዛ እንደዚህ ፋይሉን ቲክ መደረጉን ቼክ አድርጉ። ከዛ እዚህ ጋር መታችሁ ዳውንሎድን ክሊክ ታደርጋላችሁ። ልክ እንደዛ ስታደርጉ ዳውንሎድ ማድረግ ይጀምራል። ሌላኛው የፍሪ ዳውንሎድ ማናጀር ጥቅሙ ለምሳሌ አሁን እዚህ ጋር ዳውንሎድ እያደረጋችሁ ኢንተርኔት አክሰሳችሁ ተቋርጦ ለረጅም ጊዜ ከዛ መልሳችሁ ዳውንሎድ ለማድረግ ብትሞክሩ በኖርማል ብራውዘር ከእንደገና ነው የሚያስጀምርባችሁ ማለት ነው። ነገር ግን ፍሪ ዳውንሎድ ማናጀርን ተጠቅማችሁ ዳውንሎድ ስታደርጉ ምንድነው ከነበረበት ያስቀጥላችኋል ማለት ነው። ያንን ለማድረግ ራይት ክሊክ አድርጋችሁ ቼንጅ ዩአርኤል የሚለው በነጭ ያመጣላችኋል ማለት ነው። እኔ ጋር እዚህ ጋር አዲስ ፍሬሽ ሊንክ ስለሆነ ነው ያላመጣው። ኤክስፓየር ሲያደርግ ያመጣላችኋል። ቼንጅ ዩአርኤል የሚለውን ክሊክ አድርጋችሁ ወደ መጀመሪያ ቦታችሁ ሄዳችሁ ቅድም ያስገባችሁትን ሊንክ ኮፒ ዳውንሎድ ሊንክ የሚለውን ኮፒ አድርጋችሁ እና ከነበረበት ያስቀጥላችኋል ማለት ነው። እዚህ ጋር መታችሁ ቼንጅ ዩአርኤል ላይ ፔስት ማድረግ ነው። ከዛ አንዴ ዳውንሎድ አድርጎ ሲጨርስ እንደዚህ ኮምፕሊት ይላችኋል ማለት ነው። ዜን ሴቲንጋችሁ ላይ ሄዳችሁ ወደ ፕራይቬሲን ሴኪዩሪቲያችሁ ላይ ትገባላችሁ። ከዛ ዊንዶ ሴኪዩሪቲ የሚለውን እዚህ ጋር ቫይረስን ስሬት ፕሮቴክሽን የሚለውን ክሊክ ካደረጋችሁ በኋላ ወደ ታች ትንሽ ስክሮል ስታደርጉ ማኒ ሴቲንግ የሚላለ እሱን ክሊክ ታደርጋላችሁ። ሪል ታይም ፕሮቴክሽን ኦን የነበረውን ኦፍ ስታደርጉ አድሚኒስትሬሽን ፕሪቪሌጅ ይጠይቃችኋል። ደስ በሉት። ሁለተኛ ማድረግ ያለባችሁ ነገር ኢንተርኔታችሁን ማጥፋት ነው ማለት ነው። እዚህ ጋር ኢንተርኔታችሁን ታጠፉና ወደ ፍሪ ዳውንሎድ ማናጀር ሄዳችሁ ልክ ዳውንሎድ አድርጎ የጨረሰው አሁን ለምሳሌ እኔ በኢሉስትሬተር 2026 ነው ማሳያችሁ። ራይት ክሊክ አድርጋችሁ ሾዊንግ ፎልደር የሚለውን ክሊክ ስታደርጉ ወደ ፋይላችሁ ወስዳችኋል ማለት ነው። ከዛ ፋይሉ ያለበትን ቦታ ፈልጋችሁ ልክ እንደዚህ ያመጣላችኋል። አይኤስኦ የሚለውን ዶት አይኤስኦ የሚለውን ፋይል ክሊክ ታደርጉና እዚህ ጋር
አውቶፕሌይ ዳት ኤክስ የሚለውን ነው ራን የምታደርጉት ማለት ነው። ራይት ክሊክ አድርጋችሁ ራን አስ አድሚኒስትሬተር የሚለውን ነው ክሊክ የምታደርጉት። ከዛ ስትሉትና ልክ እንደዚህ አይነት ፔጅ ያመጣል። ኢንስቶል ትሉታላችሁ ማለት ነው። ቋንቋውን እንግሊዘኛ መሆኑን ቼክ አድርጉ። ኮንቲኒ ትሉታላችሁ። ከዛ 100% እዚህ ጋር ኢንስቶል አድርጎ ሲጨርስ እንደዚህ ላውንች የሚል በተን ያመጣላችኋል። ላውንች የሚለውን ክሊክ ታደርጉታላችሁ። ልክ እንደዚህ ከፍትላችኋል ማለት ነው። ጭኑ ጨርሷል ማለት ነው። ነገር ግን ኢንተርኔት ባበራ ልክ በምስሉ ላይ እንደማሳያችሁ አይነት ፖፕአፕ ሜሴጅ ያመጣል እና የፖፕአፕ ሜሴጅ እንዳይመጣ ኢንተርኔት በምንጠቀም ሰዓት ለማድረግ ወደ ሴቲንጋችሁ ትሄዱና እዚህ ጋር ፕራይቬሲ ኤንድ ሴኩሪቲ የሚለውን ክሊክ ታደርጉና ዊንዶውስ ሴኩሪቲ የሚለውን ክሊክ አድርጋችሁ እዚህ ጋር ፋየርዋል ኤንድ ኔትወርክ ፕሮቴክሽን የሚለው ላይ ትገባላችሁ ማለት ነው። ልክ እንደዚህ ሲያመጣላችሁ ወደ ታች ስክሮል ዳውን አድርጋችሁ አድቫንስድ ሴቲንግስ የሚለውን ክሊክ ታደርጋላችሁ ማለት ነው። ከዛ እዚህ ጋር የስ የሚለውን ክሊክ አድርጋችሁ እንደዚህ አይነት ኢንተርፌስ ያመጣላችኋል። ከዛ አውትባውንድ ሩል የሚለውን ክሊክ ታደርጉና እዚህ ጋር መታችሁ ኒው ሩል የሚለውን ክሊክ ታደርጋላችሁ። ፕሮግራም የሚለው ቲክ መደረጉን ቼክ አድርጉ። እዚህ ጋር በተኑ ስለማያሳየን ታስክ ባራችሁ ራይት ክሊክ አድርጋችሁ ታስክ ባር ሴቲንግስ የሚለውን ክሊክ አድርጋችሁ ትገባላችሁ። ትንሽ ስክሮል ዳውን እንዳደረጋችሁ ታስክ ባር ቢሄቪየር ላይ አውቶማቲካሊ ሀይድ የሚለውን ቲክ ታደርጉትና ትመለሳላችሁ ማለት ነው። ከዛ እዚህ ጋር ታስክ ባሩ አውቶማቲካሊ ሀይድ ሲሆን በተኖቹ ይታያሉ ማለት ነው። ከዛ ኔክስት ትሉታላችሁ። ከዛ እዚህ ጋር ፕሮግራም ፓዙን አስገቡ ሲላችሁ ብራውዝ የሚለውን ክሊክ አድርጋችሁ ብሎክ ማድረግ የምትፈልጉትን አፕ ማስገባት ነው ማለት ነው። ለምሳሌ ፕሮግራም ፋይል ላይ ትገቡና አዶብ የሚለውን ከዛ የምትፈልጉትን አፕ ማስገባት ነው ማለት ነው። እንደዚህ አይከን ያላቸውም ማለት ነው። ቼክ አድርጉ። እኔ አሁን የኢሉስትሬተርን ስለፈለግኩ የኢሉስትሬተርን ነው ማስገባው ማለት ነው። ከዛ ኦፐን እለዋለሁ። ከዛ ኔክስት ትሉታላችሁ። ከዛ እዚህ ጋር ብሎክ ዘ ኮኔክሽን የሚለውን ቲክ መደሩን ግን ቼክ አድርጋችሁ ኔክስት ትሉታላችሁ። እነዚህንም ቼክ አድርጉ። ኔክስት። ከዛ እዚህ ጋር የምትፈልጉትን ስም ማስገባት ትችላላችሁ። እኔ ብሎክ አዶቤ ኢሉስትሬተር እለዋለሁ። ማንኛውንም አይነት ስም ማስገባት ትችላላችሁ። ከዛ ፊኒሽ ማለት ነው። ጨረሳችሁ ማለት ነው። ራይት ክሊክ አድርጋችሁ ፕሮፐርቲስ ላይ ስገቡ እንደዚህ ኢኔብልድ መሆኑን ቼክ አድርጉ እና ብሎክ ዘ ኮኔክሽንም ቲክ መደረጉን ቼክ አድርጉ። ከዛ ኦኬ ማለት ነው። ይሄኛውን ወደ ነበረበትን መልሰውና ታስክ ባር ሴቲንግ ላይ ገብታችሁ ታስክ ባር ቢሄቪየርስ ላይ አውቶማቲካሊ ሀይድ የሚለውን አንቼክ ማድረግ ነው ማለት ነው። ዜን ኢንተርኔታችሁን አብርታችሁ ቼክ ማድረግ ትችላላችሁ። ወደ ኢሉስትሬተር አፕ ትገቡና ቼክ ታደርጋላችሁ። እኔ በኢሉስትሬተር አሳያችሁ እንጂ ፕሪሚየም ፕሮም በዚህ አይነት መንገድ ተጠቅማችሁ ኢንስቶል ማድረግ ትችላላችሁ። ይኸው ምንም አይነት ሜሴጅ አላሳየንም። ኦፍላይንም ኦንላይንም የሚሰራ የአዶቢ ጫጫን ይህን ይመስል ነበር። ኢንስቶል ካደረጋችሁ በኋላ እና ራን ካደረጋችሁ በኋላ ልክ አንቲቫይረሳችሁ መልሳችሁ ስታበሩ ፋይላችሁን ሊደልት ስለሚችል ይህንን ነገር ሎክ ለማድረግ ወደ ሴቲንጋችሁ ትሄዱና ፕራይቬሲ ኤንድ ሴኩሪቲ የሚለውን ክሊክ አድርጋችሁ ዊንዶውስ ሴኩሪቲ ላይ ትገባላችሁ። እዚህ ጋር ቫይረስ ኢንስሬት ፕሮቴክሽን የሚለውን ክሊክ አድርጋችሁ ወደዚህ ያመጣችኋል። ትንሽ ወደ ታች ስክሮል ዳውን አድርጋችሁ ማኔጅ ሴቲንግስ የሚለውን ክሊክ ታደርጋላችሁ። ለዛን ወደ ታች አሁንም ስክሮል ዳውን አድርጋችሁ ኤክስክሉዥን የሚለው ጋር አድ ኦር ሪሙቭ ኤክስክሉዥን የሚለውን ክሊክ ታደርጋላችሁ። ስ ብላችሁ አድ አን ኤክስክሉዥን ትሉትና ፎልደር የሚለውን ትመርጣላችሁ። ፎልደራችሁ ሄዳችሁ በመጀመሪያ ፕሮግራም ፋይልስ ላይ የሚለውን ክሊክ ካደረጋችሁ በኋላ አዶቤ ላይ ትገቡና ለምሳሌ አሁን የፈለጋችሁት ልክ እንደዚህ አይነት አይከን ያለውን ፈልጋችሁ
ኦር ደግሞ በፎልደርን ከመጣ ፎልደሩን ክሊክ አድርጋችሁ ሰሌክት ፎልደር ማለት ነው። ከዛ ሁለተኛ ላይ ደግሞ አድ ኤክስክሉዥን ትሉትና ፎልደር አሁንም መርጣችሁ ወደ ሲ ድራይቫችሁ ላይ ከሄዳችሁ በኋላ ፕሮግራም ፋይልስ 86 የሚለውን ትመርጡና አዶብ የሚለውን ፎልደር ክሊክ አድርጋችሁ ሰሌክት ፎልደር ማለት ነው። ፋይላችሁን አስገብታችሁ ስጨርሱ አሁን አንቲቫይረሳችሁን ኢኔብል ማድረግ ትችላላችሁ። ኢኔብል ለማድረግ ወደ ሴቲንጋችሁ ትገቡና እዚህ ጋር ፕራይቬሲን ሴኩሪቲ የሚለውን ክሊክ አድርጋችሁ ዊንዶውስ ሴኩሪቲ ላይ ገብታችሁ ቫይረስን ትሬት ፕሮቴክሽን ላይ ገብታችሁ ኦፍ የነበረውን ኦን ማድረግ ነው። ከዚያ የስ ትሉታላችሁ። አሁን ፋይላችሁን አይደለትባችሁም ማለት ነው። እነዚህ አፖች ሲመጡ ልክ እንደ ፍላሽ ድራይቭ ማውንት ሆነ ነው። አንዴ ኢንስቶል አድርጋችሁ ከጨረሳችሁ በኋላ ፋይል ማናጀራችሁ ሄዳችሁ እንደዚህ ዲቪዲ ድራይቭ የሚል ማውንት የሆነ ፋይል ያመጣላችኋል። ራይት ክሊክ አድርጋችሁ ኢንጀክት ማለት ነው እና እንደዚህ ይጠፋሉ ማለት ነው። ሌላው አቮይድ ማድረግ ያለባችሁ ልክ አፖቹን እየተጠቀማችሁ ኢንስቶል ኦር ደግሞ አፕዴት የሚል በተን ከመጣላችሁ ምንም አይነት ነገር አፕዴት ኦር ኢንስቶል እንዳታደርጉ። በዚህ የተነሳ አዶቤዎች አፕዴት በምታደርጉ ሰዓት ሊያውቁ ስለሚችሉ። ለዛሬ የነበረን ቪዲዮ ይህን ይመስል ነበር። ከተመቻችሁ ላይክ ማድረግ እንዳትረሱ። ቻው።